አመሰግናለሁ። እውቀት ለመጋራት ወይ እውቀት ለማግኘት የግድ መረጃዎች መለዋወጥ መቻል አለብን። በታሪክ በኩል፣ በሳይንስ በኩል፣ በሃይማኖት በኩል መረጃዎች መለዋወጥ መቻል አለብን። ዛሬ እንድነጋገርበት ይዤ ያመጣሁት ርዕሰ ጉዳይ የፍልስጤማውያንና የእስራኤል ግጭት በተመለከተ ነው። የእስራኤልና የፍልስጤማውያን ግጭት በተመለከተ ያለኝ እውቀት ለማጋራት ነው። በመጀመሪያ ደረጃ በጥያቄ መልክ ነው የማነሳሁት። እነዚህ ፍልስጤማውያን አብዛኛው የእስልምና እምነት ተከታዮች ናቸው። ፍልስጤማውያን ብቻ አይደሉም። ኢራን፣ ሌሎች አረብ ሀገራት እስራኤል ካለበት የፍልስጤማውያን መሬት እንዲነሳ ፍላጎታቸው ጥረት ሲያደርጉ እናያለን። ነገር ግን በሌላ በኩል እነሱ ስለ ቁርአን ያምናሉ። በቁርአን ውስጥ ግን የፍልስጤማውያን መሬት ለእስራኤላውያን የተሰጠ መሬት ነው ብሎ ይናገራል። አሁን እነዚህ ሁለቱ ነገሮች አብሮ አይሄዱ። አንድ እነዚህ የእስልምና እምነት ተከታዮች የሆኑ አረባውያን ወይ ቁርአን ትክክል እንዳልሆነ ማመን ወይም ቁርአን ትክክል ሆኖ ካመኑት እስራኤላውያን ከዛ መሬት እንዲወጣ ጥረት ማድረግ የለባቸው። ምክንያቱም በቁርአን ውስጥ የተደነገገ ነገር ስለሆነ። ለምሳሌ በሱራ አልማይዳ ምዕራፍ 5 ቁጥር 1 ይናገራል። ያ መሬት ለእስራኤላውያን የተሰጠ መሆኑ ይናገራል። ሁለተኛ በሱራ አልአራፍ 7 ቁጥር 137 በተመሳሳይ የደነገገ ይገኛል። እና እነዚህ ሰዎች ቁርአን ንጹህ ከፈጣሪ የተላከ ነው ብሎ የሚያምኑ ሰዎች ናቸው። እነዚህ እስራኤል ከዛም መሬት መውጣት አለበት ብለው የሚታገሉት እነ ሂዝቦላ፣ እነ ሐማስ፣ እነ ኢራን መንግስት። የኔ ጥያቄ ግን ለምንድን ነው የሚያምኑትን ቁርአን በመጣር ወይ በመቃወም በሌላ በኩል ቁርአን ተግባራዊ መድረክ አለበትና ነገር ግን እስራኤል ከዛ መሬት መውጣት አለበት የሚለው ነገር እሱን የተጋጩ ይመስለኛል። እነዚህ አይነት ነገሮች የሚነሱት አሁን ለምሳሌ የሌላ ሰው ታሪክ ወስደ የራስን ማድረግ ደካማ ጎኖች ናቸው እነዚህ። ምክንያቱም እነዚህ የኢስላም እምነት ተከታዮች የሆኑ ሰዎች ሙሉ ታሪክ የይሁዳ ህዝብ ታሪክ ነው። ከቶራ የሚባል መጽሐፍት የተወሰደ ታሪክ ነው። ከባይብል የተወሰደ ከመጽሐፍ ቅዱስ የተወሰደ ታሪክ ነው። ቁርአን ራሱ ይናገራል። እነዚህ ስለ መሐመድ የተናገርናቸው ነገሮች ሁሉ የማታመኑ ከሆነ መጽሐፍ ቅዱስ ሂዱና አንብቡ፣ ወይ መጽሐፍ ቅዱስን የሚያነቡ ሰዎችን ጠይቁ ለማረጋገጫ። ስለዚህ ምንድነው የሚያመለከተው? መጽሐፍ ቅዱስ ትክክል እንደሆነና መረጃዎች ከመጽሐፍ ቅዱስ እንደወሰዱ
በቀጥታ የሚያስረዳ ነው ታሪኩ። ስለዚህ የኔ ጥያቄ በእናንተ በኩል እውቀቱ ካለ ወይ ሜይ ቢ እኔ ከሚናገረው እውቀት የሚታረር እውቀት ካላቸው ወታችሁ መናገር ወይ በኮመንት ሴክሽን ማስቀመጥ ትችላላችሁ። ስለዚህ ለምንድን ነው ፍልስጤማውያን መሬታቸው ለእስራኤል በፈጣሪ መሰሰጡ ያመኑ ለምንድን ነው የሚታገሉት? ሁለተኛ ደግሞ እነሱ ካላ ፍትህ ይጠብቃሉ። ተመሳሳይ አላ ለነዚህ ለእስራኤላውያን መሬታቸው ይሰጣህላ እንደገና ለነሱ ፍትህ እንዲሰጥ መጠበቅ ምን ኃይል ተገቢ ነው የሚል ጥያቄ ነው ያለኝ። እሱን እንዴት ተመለከቱታላችሁ? ስለዚህ ከዛ በመቀጠል የሃይማኖቶች ታሪክ ከምንጫቸው እንዴት ካፈጣጠራቸው እንዴት ነው የመጡ የሚለው ነገር ማየት ተገቢ ነው። ምክንያቱም አብርሃሚክ ሃይማኖት የምንላቸው እነ ጁዳይዝም፣ እነ ክርስትና፣ እነ እስላም እነዚህ ሶስቱ ሃይማኖት አብርሃሚክ ሃይማኖት ተብሎ ይጠራሉ፣ ወይ አብርሃሚክ ሪሊጅን ተብሎ ይጠራሉ። እንደዚህ ተብሎ የተጠሩበት ምክንያት ከአንድ ምንጭ ነው የመጡ። ከአብርሃም የሚባል ሰውየው ነው የመጡ። አብርሃም ድሮ እምነት ነበረው፣ ነገር ግን ዘመናዊና ዌል ኦርጋናይዝድ አልነበረም። ከዛ በኋላ እስራኤላይት እየተገበሩ ከዛ ህጋዊ ወይ በደም የተስተካከለ ትክክለኛ ስትራክቸር የነበረውን ሃይማኖት ተደርጎ ጁዳይዝም ተብሎ ተሰየመ። ከሁሉ እነዚህ ሃይማኖት በፊት የነበረ ጁዳይዝም ነው የሚባለው። ከዛ በኋላ ክርስትና መጣ። ክርስትና ከጁዳይዝም የወጣ ሃይማኖት ነው። ምክንያቱም የኢየሱስ ክርስቶስ ተከታዮች ናቸው ክርስቲያኒቲ የመሰረቱት። ኢየሱስ ራሱ የጁዳይዝም እምነት ተከታይ ነበረ። ሲሞት ጁዊሽ ሆኖ ነበር የሞተው። ኢየሱስ ክርስቶስ ወይ ጂሰስ ክራይስት ተብሎ የሚባል ስም እሱ ከሞተ በኋላ ነው የተፈጠሩ እነዚህ ስሞች። ከዛ በኋላ ነው እነዚህ ስሞችና ታሪኮች የወጡ። ለዛ ነው አንዳንድ ክርስትና እምነት ተከታዮች ወይም ኒው ተስትመንት የምንለው ኢየሱስ ክርስቶስ ከኢሳያስ ፐርፐስ ጋር ለማገናኘት የሚሞክሩት። ምክንያቱም ኢየሱስ ክርስቶስ በኢሳያስ የተናገረ ሰው ነው። ምክንያቱም ኢሳያስ ከድንግል ሴት የሚወለድ ልጅ ይኖራልና ለሰው መብት ወይ ለሰው ነፃነት የሚቸገር ልጅ ይወልዳል ብሎ ያስቀመጠበት ሁኔታ አለ። ይህን በቶራ ወይ ኦልድ ተስተመንት የሚለው የተጻፈ ነገር ነው። ነገር ግን የክርስትና እምነት ተከታዮች ይህ ታሪክ ከኢየሱስ ክርስቶስ ጋር ለማገናኘት የሞከሩበት ሁኔታ አለ። ነገር ግን አንድ አይደለም። ምክንያቱ ኢሳያስ ፕሮፌሳይ ያደረገው ሰው ፈጣሪ ይሆናል ብሎ አላለም። እሱ ደግሞ ያለው ሰው መቶ መሳያ ወይ ኢማኑኤል ብሎ የጠራው ሰው መቶ ምንድነው ያደርገው አለ? እስራኤላውያን ከተበታተኑበት ወይ የይሁዳ ህዝብ ከተበታተኑበት ለቅሞ ወደ አንድ ቦታ እንደሚያመጣ በዓለም አቀፍ ወይ በሀገር አቀፍ ሰላም እንዲፈጠር ያደርጋል። ንጉስ ሆኖ አገሩን ያስተዳድራል ብሎ ነው የሚናገረው። ነገር ግን
ኢየሱስ ክርስቶስ እንደዛ አልሆነም። ንጉሥ አልሆነም። እነዚህ ይሁዳውያን የተበታተኑ ይሁዳውያን ወደ አንድ ቦታ አልመለሱም። ሰላም እንዲሰፈን አላደረግም። ስለዚህ በጁዳይዝም እምነት ተከታዮች በኩል እሱ ክራይቴሪያ አላሟላም። ኢሳያስ የተናገረውን ሰው ክራይቴሪያ አላሟላም። ስለዚህ ይህ ሰውየው ከዚህ ከአብርሃም በፊት የነበርኩ ሰው ነኝ ብሎ የተናገረ ፈጣሪ ነኝ ብሎ የተናገረ ይሄ ሰው ኢሳያስ የተናገረው ሰው ሊሆን አይችልም። ስለዚህ ከኢሳያስ ፕሮፌሲ ጋር ምንም ግንኙነት የለም ብሎ ይከራከራሉ። ስለዚህ በተመሳሳይ የእስልምና እምነት ተከታዮች እስልምና ከክርስትና በኋላ የመጣ ሃይማኖት ስለሆነ ምንድነው መሐመድ ከክርስትና ጋር ለመገናኘት ምክንያቱም ኢየሱስ ክርስቶስ ከመሞቱ በፊት አባቴን ጠይቄ ከናንተ ጋር የሚሆን አድቮኬት እልካለሁ እንዲልክ አደርጋለሁ ብሎ የተናገረበት በዮናስ ቁጥር በዮናስ ቁጥር 14 በዮናስ ቁጥር 14 ገጽ 15 እስከ 16 በመጽሐፍ ቅዱስ የተጻፈው እነሱ ስለ መሐመድ ነው። ይህን ገጽ ምንድን ነው ይህን ገጽ የተናገረ ያለው ሙስሊሞች እንደዚህ የሚል ክርክር አላቸው። ስለዚህ እነዚህ ሃይማኖቶች ትስስር እንዳላቸው የሚያመለክቱ ነገሮች ናቸው እነዚህ። ምክንያቱም እነዚህ ክርስትና እምነት ተከታዮች በብሉይ ኪዳን ወይ ኦልድ ተስተመንት የምንለው ወይ ቶራ የምንለው ውስጥ ኢሳያስ የተናገረው ስለ ኢየሱስ ነው። ምክንያቱም ኢየሱስ ሌጂቲሜት ለማድረግ በሁለተኛ የእስልምና እምነት ተከታዮች መሐመድ ቫሊድ ወይ ኢየሱስ ስለሱ የተናገረው መሆኑን ቫሊድ ለማድረግ ወይ እውነት መሆኑን ለማስረጋገጥ በመጽሐፍ ቅዱስ የተጻፈው ነገር ለመተርጎም ይሞክራሉ። መሐመድ ነው ብሎ ስለ መሐመድ ነው የተናገረው ብሎ ለማስረዳት የሚሞክሩበት ሁኔታ አለ። ይሄ ግልጽ ማሳያ ነው እነዚህ ሃይማኖቶች ግንኙነት እንዳላቸውና አንዱ ከአንዱ መረጃዎችን የወሰደ እንደነበረ በግልጽ የሚያስረዳ ነው። ስለዚህ በእናንተ በኩል ምን ትላላችሁ? አመሰግናለሁ።